እንዳወጋው ስለፈቀዱልኝ በጣም አመሰግናለሁ። የጥያቄ ዋና መነሻ ባለፈው ለሰዎች ንግግር ሲያደርጉ ማለፊያ መልእክት አስተላልፈው ነበር። ከሱ መሃል እንዲያው ሰው እንሁን የሚል ቃልን አጽንኦት ሰጥተው ተናግረው ሰው ሁሉ እንዲህ አሉ እያለ ካፍ ካፍ በመገረም ተቀባብሎታል። እንዲያው ምን አሳይቶት፣ ምን አመላክቶት፣ ምን ፈንቅሎት ነው ሰው እንሁን ሲሉ አጠንክረው የተናገሩት? ጥሩ ነው እንግዲህ እኔም ይህን ጥያቄ ስላቀረቡ እኔም አመሰግናለሁ። እንግዲህ አላህ የሰውን ልጅ ሲፈጥር አክብሮ ነው የፈጠረው። የሰው ልጅ ክቡር ነው። የሰው ልጅ ለሰውነቱ የተከበረ ነው። ስለዚህም ቁርአኑ ምን ይላል? ቅዱስ ቁርአናችን ምን ይላል? ወለቀድ ከረምና በኒ አደመ ይላል። የአደምን ዘር የሰውን ልጅ እኛ ክቡር አድርገን የፈጠርነው፣ የተከበረ አድርገን የፈጠርነው ይላል። እንግዲህ ወንድ አላለም፣ ሴት አላለም፣ ሙስሊም አላለም፣ ክርስቲያን አላለም፣ ነቢይ፣ ረሱል፣ ምሁር፣ መሀይም አላለም። እንዲያው የሰው ልጅ ሰው በመሆኑ የተከበረ ነው የሚለው እኔ ሳልሆን ቅዱስ ቁርአን ራሱ የተከበረ ነው። የተከበረ አድርገን ፈጥረነዋል ይላል። የሰው ልጅ የተከበረ የሚሆንበት ግን ምክንያት አለ። ያ ደግሞ ክብሩ የሚወርቅ የሚጣስበት ምክንያት አለ። የሰው ልጅ በአጠቃላይ ክቡር ነው ብለናል። በምንድን ነው የተከበረው? የተከበሩበት ምክንያቶች ብዙ ምክንያቶች አሉ። ሌላው ሁላ ጀናዛው ሲወርቅ የሰው ልጅ እንዲቀበር አድርጓል። መቀበሩ ራስ ክብር ነው ይላል። እንደው ጅብና አውሬ በራሪ ተጫውቶበት አለመቅረቱ እንደ አህያ እንደ ፈረስ ይሄ አንድ ክብር ነው ይላል። እንደዚሁ ደግሞ የሰው ልጅ በእጁ ነው የሚበላው፣ እንደ እንስሳ ባፉ ወርዶ አይበላም። ይህም ደግሞ መከበሪያው ነው ይላል። የሰው ልጅ እንደዚሁ በእውቀት የተከበረ ነው። እውቀት እንዲያውቅ ጥቅምና ጉዳትን፣ መጥፎና ጥሩን መለያ ነገር ሰጠነዋል። ትልቁ መከበሪያ ይሄ ነው። እንግዲህ አቅል ይባላል። አረበኛው አቅል ይለዋል። በእኛ ደግሞ አቅል የሚባለው በእኛ እንደ እስልምና ሃይማኖት እዚህ ልብ ውስጥ ነው ይላል። እዚህ ወደ ግራ ዘንበል ብሎ ልብ ውስጥ ነው። ይሄ ላው አጥንቱ ሶድር ይባላል። ልብ ነው። እሱ ውስጥ ሌላ ስጋ አለ። እዛ ውስጥ ሌላ ስጋ አለ። እዛ ውስጥ የቆላ ቆርቆሮ ይሄ ቁርቁራ በድን ነው የሚባላል። እሱን የመሰለች ጠርዝ ያላት ስጋ አለች ይችላል። እዛ ውስጥ ብርሃን ነገር አለች። አሁን ይህ አካላችን ሁሉ የሚንቀሳቀሰው እጃችን ለመጨበጥ የሚችለው፣ አይናችን ለማየት፣ ጆሮችን ለመስማት፣ መላሳችን ለመናገር የሚችለው ሞተሪቱ እሷ ናት ይላል። ብርሃን ናት፣ ትንሽ ነገር ናት። የሰው ልጅ ተሌላ ሁሉ መለያው ዋና መከበሪያው እሷ ነች። ሐራምን ይለይባታል፣ ሐላልን ይለይባታል። የሚከበርን የማይከበርን ያውቅባታል። የሚጎዳና የሚጠቅመውን ነገር መወቂዋ እሷ ናት። እሷ ተተበላሸች የሰው ልጅ ተክብር ይወርዳል። ወይ እብድ ይሆናል፣ ወይ ቡልሃ ይሆናል። የዛ ጊዜ እንግዲህ ክብሩ ቀረ ማለት ነው። መከበር የለውም። የሰው ልጅ መከበሪያው ያቻ አቅል ናት። ያቻ አቅል እንግዲህ ተንሰሳ ተለየ ነው።